አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሱፍቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ የምገኘው መሆኒ ከተማ ላይ ነው። መሆኒ ከተማ ካሁን በፊት 150 ቆርቆሮ ግርፍ ሽምብራ ግርፍና ማንኪያ ልሾ እንዲሁም ማርማታ የሰራውትን ቤት ላሳያችሁ ወድጃለሁ ማለት ነው። ይሄ የምትመለከቱት እንግዲህ ዩ የሆነ ቤት ካሁን ቀደም ላይ ቀላችኋለሁኝ ግርፍ ጀምሬ እንዲሁም ደግሞ ግርፍ እየገረፍኩኝ የበር የመስታከል ስራ የሰራዋቸው ስራዎች ምናምን አሉ። እነሱን ስራዎች ጥቅቅ አድርገን ግርፉን ከዛ ወደ ውስጥ ወደ ጂፕሰም ስራ ወደ ፊኒሺንግ ስራ ልንገባ ዛሬ ጀሶ ምናምን አስገባብተን እንገኛለን። እንግዲህ ይሄ ቤት እንዴት እንዳማረና እንዴት እንዳሳመነው ግርፉን ላሳያችሁና ማንከል ሾውንም በዛው ላይ እንዴት እንደሰራ ነው ማሳያችሁ ይሆናል ማለት ነው። ይሄን ቤት እንግዲህ እንደምታዩት ካሁን በፊት እንዳሳያችሁ በጣም ብዙ ስራዎች የሚስተካከሉ ስራዎች ነበሩ። እነሱን አስተካክለን የሰራ ነው። ይሄ የምታዩት በሩን ቆርጠነው ነው። በሩ ከተቆረጠ በኋላ እንግዲህ እንዴት እንዳማረ ተመልከቱ። በጣም ነው ያሳመረው ቤቱን። ይሄ የምታዩት ይሄ የምትመለከቱት እንግዲህ በሩ እንደዚህ ቆርጠን እንደዚህ አድርገን ገጥሞነዋ ማለት ነው። ከዚህ ወደዚህ ነው የቀየርነው ይሄንን ቤት። ጠርዙ እንደምታዩት ቀጥ ያለ ነው። የቤታችንን ፎርም እንዴት እንደሚያሳምረው ተመልከቱ። ይሄ ፍሬንች በር ነው። ሁለት በር ነው ያሰራ ነው። እዚህ ጋር አንድ ሳሎን አለ። እዚህ ጋር ደግሞ ሌላኛው በር አለ ማለት ነው። እንደዚህ በጣም ነው የሚያምረው። በጣም ነው ያሳመረልን ቤታችንን። እንግዲህ ፍሬንች በር ለቤታችን ዋና ነገርና በጣም ወሳኝ ነገር መሆኑን በዚህ ትማራላችሁ ማለት ነው። ግርፉ እንደምታዩት ጠርዙ ቀጥ ያለ ነው። ስኳድራ ጠብቀን የሰራ ነው። በር ላይና መስኮቶች እንደምታዩቸው ጠርዞች ቀጥ አድርገን ልክ ብሎኬት ቤት አስመስለን የሰራ ነው። እንደዚህ እንደምታዩት በጣም በስነ ስርዓት የተሰራ ስራ ነው። ግንባታውንም በስነ ስርዓት አድርገን የሰራ ነው። ጀሶ ይሄውና እዚህ ጋር አስገብተናል። ለሁለቱም እንግዲህ ለዚህ ለ150 ቆርቆሮ ቤት የሚሆን ጀሶ ነው የገባው። እንደምታዩት ይሄውና ቤቱ በጣም ትልቅ ቤት ነው። ፍሬንች በር ማለት እንግዲህ የውላችሁ እንዴት ቤት እንደሚያሳምር ተመልከቱ። ይሄንኛው ራሳችን ከሰራ በኋላ ቆርጠን የሰራ ነው። ሁለቱንም በር በጣም ነው የሚገርም አድርገን የሰራ ነው። እንግዲህ ሁላችሁም ቤት ሰሪ ሆናችሁ ፍሬንች በር እንዴት እንደሚያምር ተመልከቱ። ይሄን አይነት አሰራር ተጠቀሙ። ሳሎን ላይ ያለ በር እንደዚህ ተጠቀሙ። በጣም አሪፍ ነው። መስተዋት በመስተዋት ፍሬንች ሆነ 250 በ270 የሆነ ፍሬንች በር ነው ይሄ። ዋጋውንም ካሁን በፊት ሰርቼላችኋለሁ። አንዱን 25 ሺህ ብር ነው ያሰራ ነው። 27 ሺህ ብርም አለ 25 ሺህ ብር አለ። እንደየቦታችሁ ሊለያይ ይችላል። እስከዚህ ድረስ ማለት ነው። ይሄ ሁለቱ እንደዚህ አድርጎ አማር ላይ የምታዩት ፍሬንችና ይሄ 50 ሺህ ብር ነው የጨረሰው። ካሁን በፊት ሳልገጥመው በፊት ሰርቼላችኋለሁ ዋጋውን። ልስኑ እንደምታዩት ይሄውና በረንዳውን ፊት ለፊቱን ለኳርቲዝ ወይም ደግሞ ለግራናይት ለኮንቴክቲስ ቅብ እንደሆነ አድርገን የለሰንኩት። ልክ እንደ ብሎኬት ቤት እንደምታዩት ቀጥ አድርገን ነው ልስኑን የለሰነው። ጠርዙን ስኳድራ ጠብቀን የሰራ ነው። ልስኑ እንደምታዩት በጣም ነው የሚያምረው። አሁን እዚህ ቤት ላይ ምን አስተካክላለሁ መሰላችሁ? ይሄን ከፈፍ ነቅላለሁ። ይሄ ከፈፍ ተነቅሎ አሁን ጅብሰም ስንሰራ ባለ 20 የሆነ ከፈፍ ነው የምንመታው። ባለ የሆነ ከፈፍ ስንመታ ዝቅ ይልልናል። ይሄ ከእንጨቱ አሁን ይሄ የምታዩት ጅብሰም ልናመርት ነው። ጅብሰሙን ካመረትን በኋላ ሙሉ ከፈፉ ድረስ ነው ዘግተን የምንሰራው ጅብሰሙ። አሁን ይሄ ከፈፍ ይቀየራል፣ ይነቀላል ማለት ነው። ባለ 15 ናት። ጭቃ ቤት ለምትሰሩ እህት ወንድሞች ከፈፍ ስትጠቀሙ ባለ 15 ከፈፍ አትጠቀሙ። ባለ 20ውን ትልቁን ከፈፍ ተጠቀሙ። ባለ 20 ከፈፍ ማለት ይሄ ማለት ነው። አሁን ይሄ እንደምታዩት ጅብሰም ተሰርቷል። ልክ አሁን ይሄን ቤት ሲያልቅ እንደዚሁ ነው የሚሆነው። እንደዚህ ይሆናል። ይሄንም እንደዚሁ ቀይሬ ነው የሰራሁት። አሁን ይሄን ቤት እንግዲህ እኛ ምንድነው የምናደርገው? ከበሮ ቤትና ከዚህ በረንዳውን ይሄ ይዞ ዩ እንደዚህ ዩ ነው ቤቱ። ይሄን ጨምረን ከፈፉን ነቅላለን። ከፈፉ ከነቀን በኋላ በስነስርዓት ባለ 20 ከፈፍ ከመታን በኋላ ጅብሰም ኮርኒስ በረንዳውን እስከዛው ድረስ ወጥ ስራ እንሰራዋለን ማለት ነው። ያ ሲሆን በጣም ነው የሚያሳምርልን ቤታችንን ፎርም ይኖረዋል፣ ከወጪ ያድነናል ማለት ነው። እንደምታዩት እንግዲህ ቤቱ
ሲቆም ትንሽ ችግር አለበት። ነገር ግን እኛ እሱን ጠብቀን ነው የሰራነው። እንደምታዩት ስኳድራ ነው። ጣኑ የሚያምረው ልስ ነው። በጣም በስነ ስርዓት አድርገን ነው ጠርዙን ራሱ ቀጥ አድርገን የሰራነው። ጠርዙ እንደዚህ እንደምታዩት የበርና የመስኮቱ መቃን የሌለው ነው። ሲዘራ መጀመሪያ መቃን የለውም ነበረ። እሱን መቃን እንትን ብለን እኛ ራሳችን በሩ ላይ ጠርዙን ያወጣ ነው እና እንደዚህ አድርገን የሰራነው። ይሄ እንደዚህ ወደዚህ ፍሬንች በሩ ነው። ይሄንኛው እንደዚህ እንገባለን ወደዚህ። እንግዲህ ይሄ የሳሎን በር ነው ብያቸዋለሁ። ልሾው እንደምታዩት አርማታና ማንኪያ ልሾ አድርገነዋል። በጣም ተፋሰሱን ጠብቀን የሰራ ነው። በጣም የሚገርም ስራ ነው የሰራ ነው። ይሄው እንደምታዩት ሙሉ ስራ ነው ይሄን ቤት የሰራ ነው። እንግዲህ ይሄ ሳሎን ሲሆን እንደምታዩት ባለፈ በጣም ጨለማ ነበረ ሳሳያችሁ። አሁን ይሄ ሳሎን ክላስ ነው። ክላሱን መጨረሻ ላይ የማሳያችሁ ይሆናል። አሁን እንዴት እንደሚያምር ብርሃኑን እንዴት እንደሚያሳምረው ላሳያችሁ። ከውስጡ ነው ራሱ እንዴት እንደሚያምር ተመልከቱ። ይሄ ፍሬንች መኖሩ ማለት ነው። ይሄን እንግዲህ ምን እናደርጋለን በኋላ መጋረጃ እንጠቀምበታለን ማለት ነው። መጋረጃ ስትጠቀም በኋላ ከዚህ ላይ ከላይ ጀምራ እስከታይ ድረስ መጋረጃ ትጠቀማለች። በጣም ያሳምረዋል ማለት ነው። ቤቱን ስንፈርሽ በጣም ያምራል። ማንኪያ ልሾው እንደምታዩት ቀጥ ያለ ነው። በጣም ነው የሚያምረው። አሁን ውሃ እንዲህ ተብሎ አሸዋ ምናምን ስለተደረገበት ነው። አሸዋውን ስናነሳው ታዩታላችሁ። መጨረሻ ላይ ማሳያችሁ ይሆናል። እንግዲህ እስኪ የግንባታ አሰራም ወይ የግንባታ ስራዎችን አትሰራልንም ወይ የምትሉ ብዙዎች አላችሁ። እኔ ማንኛውንም ስራ ነው የምሰራው። በግንባታ በቤት ዙሪያ ላይ ያሉ ስራዎችን ማንኛውንም ስራ እየሰራሁኝ ይገኛለሁ። ኢንሻአላህ ወደፊትም እያንዳንዱ የምሰራቸውን ስራዎች በቪዲዮ እየቀረብኩ ማሳያችሁ ይሆናል። እኔ ማንኛውንም ስራ ሰራለሁኝ። እጅግ በጣም ጥድት ያሉና ፍክት ያሉ ስራዎችን ነው የምንሰራው። እንግዲህ የኛ መስራት ሊጠቅም የሚችለው ምንድነው እስከ መጨረሻ ፊኒሺንግ ስራ ድረስ ስለምንሰራ ለፊኒሺንግ ስራ እንዲመች አድርገን ነው ስራዎችን የምንሰራው ማለት ነው። ፊኒሺንግ ስራዎችን ይሄ አሁን እንግዲህ ለመጨረሻ እንዲመች አድርገን መጨረሻ ድረስ ስለምንሰራ እስከ እንዲመች አድርገን ማለት ነው የምንሰራው። ለቀጣይ ስራ ምቹ እንዲሆን አድርገን ነው የምንሰራው። እንደምታዩት አሁን ይሄ ውስጡ እንግዲህ ሌቭልነቱ እንደዚህ እንደምታዩት ቃለስላሴውንም አልነግራችሁም፣ ግን እኩል ውሃ ተፋሰስነቱ ራሱ እኩል የሆነ ነው። ምንም አይነት መዛመም የሌለበት አሰራር ነው የሰራ ነው ማለት ነው። ሲማጎ ተወጥሮ ነው በስነ ስርዓት የሰራው የውስጡ ስራ ማለት ነው። ይሄን ይመስላል እንግዲህ ከዚህ ምንማረው ምንድነው ውስጥ ቤታችንን ውስጡን ልሾ ስናደርግ የውሃ ተፋሰሱ ከዚህ ጋር ከፈሰሰ ውሃ ወደዛ ወደ ውጭ እንዲወጣ መሆን አለበት። አንዳንዴ ብዙ ቦታ ላይ ያጋጥመኛል ግንበኛም ትሰሩ ማለት ነው። ይሄንን ልሾውን ውሃ ልኩን የማይጠብቋል። ውሃ ሲደፋ ወደዛ እንዳይወጣ ምናምን አድርገው የሚሰራለ። የኛ እንግዲህ እንደዚህ ስናየው አሁን ኖርማል ነው አያስታውቅም። እንደዚህ ወደዛ የውሃ ተፋሰስ ምናምን መዘግዘቅ አለቀ ዝቅታ ኑሮ ስንመለከተው መታየት የለበትም። ግን እንደዚህ ሙሉ ሌቭል ሆኖ ውሃ ይፈስበት ግን ውሃውን አንኳሎ ወደዛ መሄድ መቻል አለበት ማለት ነው። እንደዛ አድርጎ ነው እየሰራ ነው። በጣም በጥንቃቄ ነው የሰራ ነው ማለት ነው። ሌላ ይሄንኛው ደግሞ ወደዚህኛው እንገባለን። እንግዲህ ቤቱ ለሁለት ነው የሰራው ብያቸዋለሁ። እዚህ ጋር ይሄ ተነስቷል። ማንኪያ ልሾ እንደምታዩት ይሄውና አሁን ልናመርት ሽር ጉድ ያለ ነው። ጅብሰም ልናመርት ይሄው ሴራሚክ ገዝተናል። ማብካ መዘፍዘፊያ ገዝተናል። አምራቿ ምችና ሴናት የምታመርተው በጣም ጎበዘታችን ናት። እኛ ጋር እየሄደች የምሰራ ናት። አሁን እንግዲህ መሆን ያመጣህ ብላ በጣም ትግራይ ክልል መጣሁ እያለች ርያለች ነው ያለቃቀሰች ነው። እና እንግዲህ አሁን ዛሬ ምርት ልንጀምር ነው። ይሄን ይመስላል። ይሄንኛው ክላስ ጀሶ ገብቶበታል። እንደዚህ እንደምታዩት ጅብሰም አስገብተናል። እዚህ ጋር በጣም ብዙ ነው። ገና 100 ኪስ ጀሶ ይቀረናል። ይሄ 400 ኪስ ጀሶ ነው። ሮማናት የሚባል ጀሶ የመቀሌ ምርት ነው። በጣም የሚገርም ጀሶ ነው። ለቤት በጣም ተመችቶኛል። ኢንሻአላህ ሁሉም ቦታ አጠቀማለሁ ብዬ አስባለሁ። እንግዲህ ውስጥ ለውስጥ ያሉ በሮች እንደዚህ እንደምታዩቸው መቃን አልተመቱም። እነዚህ መቃኖች ራሱ በጅብሰም ልናደርገው ነው። መቃን ሳናስመታ በጅብሰም ቀጥ አድርገን ልንሰራላቸው ነው። በጣም ብዙ የምናስተካክላት ስራዎች አሉ። እዚህ ጋር እንደዚህ ወደ አቋራጭ ክላስ የሚገቡ ክላሶች እነዚህ በር ምናምን አሉ። እነዚህንም እንደዚህ ቀጥ አድርገን ነው የምንሰራው በጅብሰም ያለ መቃን። እስካሁን ተሰራ የነበረኳቸውን አሰራሮች ነው የምሰራው። እዚህ ጋር ላይ እንግዲህ በዚህ ዙሪያ ላይ በቀጣይ ቪዲዮ ሰፋ ያለ ማብራሪያ የምሰጣችሁ ይሆናል። በዚህ ጋርም እንደዚህ አለ። እንግዲህ 750 ቆርቆሮ ነው። እህታማቾች ናቸው የሰሩት።
275 ቆርቆሮ 1 2 3 4 ክላስ ሆኗል። 75 ቆርቆሮ አላክራት 8 ክላስ ማለት ነው። 150 ቆርቆሮ ቤት እንግዲህ ማንካል ሾው እንደዚህ ካሳየዋችሁ፣ ቀጣይ ደግሞ ከጀርባ ይሄ ልስኑ ነግራችኋለሁ። የውጭውን ልስን አሳይቻችኋለሁ። ከጀርባ ሽምብራ ግርፉን ላሳያችሁና ቪዲዮውን እንጨርስ ይሆናል ማለት ነው። እስከዛው ድረስ እንግዲህ በግንባታ ዙሪያ ላይ ቤታቸውን ማሰራት ለምትፈልጉ በመሆኑ መስመር አለማጣ መቀ ይሄ ቆቦ እንዲሁም እዚህ መሆኑ ላይ ያላችሁ የደወላችሁ ማናገር ይችላልላችሁ። ቀደም ብዬ እንደነገርኳችሁ ይሄ እንግዲህ እንደዚህ አሁን ለኳርቲዝ ለኮንቴክስ እንዲሁም ለግራናይት ለተለያዩ ስራዎች እንዲሆን አድርገን ይሄን ፊለስን የሰራ ነው። ከበሮ ቤቱና በረንዳውን እንደዚህ ጨምረን ልስን ነው ያደረግነው። ቀጥ አድርጎ ነው የተለሰነ። ይሄ ሌላ ከዚህ ከጀርባ ያለውን ሽምብራ ግርፍ ነው የገረፍ ነው። እንደምታዩ ሽምብራ ግርፉ በጣም ነው የሚያምረው። ትልቅ ቤት ነው። በጠጠር ነው የገረፍ ነው። ጠጠር ገዝተን 00 ጠጠር ገዝተን ነው የገረፍ ነው። እንደምታዩት በጣም ነው የሚያምረው። ድም ፊኖ አውጥተላታል። ከመሃል ላይ እንደዚህ ፊኖ እነዚህ ቀለሞች የሚቀቡ ናቸው። ይሄ ሽምብራ ግርፍ እንደምታዩት ጎልቶ የሚታየው ምንድነው? ጠጠር ስላለው ነው። ይሄ ጠጠር ይሄ በፋብሪካ የሚፈጨውን ጠጠር ስለገዛን እሱን ገዝተን በሱ ነው የገረፍነውና ነው። እንግዲህ ጠጠር ለቤታችን ለጭቃ ቤት አሪፍ የሚያደርገው ምንድነው? እንዳይሰነጠቅ ቤቱ እንዲሁም ደግሞ ቤቱ እንዳይጎዳ ሽምብራ ግርፉም ጎላ ጎላ ብሎ እንዲያምርልን ይረዳናል ማለት ነው። ጠርዙ እንደምታዩት ቀጥ ያለ ነው። በጣም የሚያምር በጣም ጥድት ያለ አሰራር ነው የሰራው። ጠርዙ እንደምታዩት ማዕዘን ላይ ያለው ሁሉም ጠርዝ በጣም የሚያምር በሲማጎ ስበን የሰራ ነው። ይሄ ከጀርባ ያለው ቤት ነው። እንግዲህ ጀርባው እንደምታዩት በጣም ትልቅ ነው። ሽምብራ ግርፉን በ3 ቁርጥ አድርገን የሰራ ነው። 3 ፊኖ አለው እዚህ ጋር ከላይም ቆርጠላታል። ከስር ሙሉ ዝግ ነው ያደረግነው። እንደዚህ ከስር አልቆረጥነትም። ለቤቱ ጥንካሬ ስንል ትንሽ ዝናብ ጎዳ አድርጎን ነበርና ግርፉን ለሱ እንዲሆን ለቤቱ እንዲጠቅመው አድርገን ነው የሰራ ነው። እንግዲህ ብዙ ጊዜ ስራዬን ተሰራ የስራ መርሃችን ስራ ለራስ ነው የሚለውን መርህ ነው የምንከተለው። ማንኛውንም ስራ እንግዲህ ስንሰራ ለራሳችን እንደራሳችን አድርገን ነው ምንሰራው እና ምንድነው እዚህ ጋር ስራ ለራስ ነው። ስራን ስንሰራ ለራሳችን ብለን ብንሰራ በጣም የተሻለ በጣም አሪፍ ነው። እንግዲህ እዚህ ቤት ላይ ብዙ የተስተካከሉ ስራዎች አሉ። ግርፉን ስንገርፍ ኔክስት ደግሞ ፊኒሺንግ ስራ ስንሰራ ደግሞ ብዙ ምናስተካከላቸው ስራዎች አሉ። እንደዛ አድርገን ነው ምንሰራው። ይሄን ስናደርግ ደግሞ ደንበኞቻችንን ወይም ከስተመሮቻችንን እናስደስታለን ማለት ነው። ብዙ ጊዜ ሙያተኛ ስንባል ከስተመር ከማስደሰት ይልቅ የራሳችን ጥቅሞች ብቻ ስለሚደልሉን ለጥቅም ከመስራት ለሰውን ለማስደሰት ብንሰራ በጣም ጥቅሙንም እናገኛለን። ቀጣይነት ዘላቂነት ያለው ስራዎችንም እናፈራለን ማለት ነው እና እንደዛ አድርገን መስራታችን ከሰውየው በላይ እኛ ልንጠቀምበት እንችላለን ማለት ነው። ሙያተኛም ካያችሁት ይሄንን መርህ ብትጠቀሙት በጣም አሪፍ ነው። ስራ ለራስ ነው የሚለውን መርህ ብትጠቀሙት ሁሉም ችሁም ይጠቅማቸዋል ብዬ አስባለሁ። በተረፈ እንግዲህ አላህ የተሰጠነውን ስራ በአማና ሰርተን እናስረክባለን። የእህታችን ቤት ነው እንግዲህ ይሄ እንደዚህ አድርገን አሁን ወደፊት ፊኒሺንግ ስራውንም ልንሰራላት ገብተናል። ውስጥ ላይ የሚስተካከሉ ብዙ ነገሮች አሉ። እነሱንም ማስተካከለን ነው የምንሰራው። በቀጣይ ቪዲዮ ደግሞ ይሄ ቤት ምን ያክል እንደጨረሰ ግርፉ ምን ያክል ብር እንደጨረሰ እሱን ቪዲዮ ምሰራላችሁ ይሆናል ማለት ነው። እስከ አርማታው ለአርማታ ምን ያክል እንደሚጨርስ እያንዳንዱ የቤቱ ሂሳብ እንዲገባችሁ ወይም እንድታውቁት ግርፍ ምን ያክል እንደጨረሰ ሙሉ ምሰራላችሁ ይሆናል። ከዛ ሲቀጥል ደግሞ አርማታውን ለብቻ አድርጌ ቪዲዮ ምሰራላችሁ ይሆናል ማለት ለሁላችሁም ቤታችን ግርፍ ምን ያክል ጨርሰን ብላችሁ ለምታስቡ ሙሉ መረጃ እንደሆናችሁ ተዘጋጁበት። ምን ያክል ማቴሪያል እንደጨረሰና ምን ያክል ብር እንደጨረሰ በቀጣይ ቪዲዮ ምሰራላችሁ ይሆናል ማለት ነው። የዛሬ ስራችን ይሄን ይመስላል። ስራችን ላይ ሀሳብ አስተያየት ካላችሁ አስተያየት እንቀበላለን። ኮሜንታችሁም ብርታትና ጥንካሬ ይሆናናል። በተረፈ እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ ከልብ እናመሰግናለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።